ሰላም ጤና ይስጥልኝ። ወደ ተከበራችሁ የቅመም ቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ የተመሰገነ ይሁን አለሁላችሁ። እኔ በጣም ደህና ነኝ ቤተሰቦቼ። ያው ብዙ ጊዜ እንግዲህ ያው ስለማይመቸኝ ብቅ አልልም ማለት ነውና ዛሬ ሙክቡስ ነበር ሰርቼ የነበረው። በጣም ቆንጆ በጣም የሚጣፍጥ ማለት ነው። በጣም ወደውት ነበር። እኔ ራሱ በጣም ተመችቶኝ ነበረ ስበላ የነበረው። ብዙ ጊዜ ሩዝ አልበላም፣ እንጀራ የጋገርኩ ነው እና መበላው ማለት ነው። ሽንኩርቴን ካቁላላው በኋላ ከዛ ነጭ ሽንኩርት ጋር ነው የጠበስኩት ማለት ነው። ከዛ በመቀጠል ደግሞ ዶሮውን ላውን አደርጋለሁ። ዶሮውን በነገራችን ላይ በደንብ አጥቤዋለሁኝ እስከ ቆዳው ነው ያደረኩት ማለት ነው። በኋላ በዘይት ስለሆነ የምንጠብሰው እንትን ይሉታል፣ ላውን ቆዳውን አንስተው ይጠቀሙታል። ቆዳውን የሚጠቀሙ ካሉ ቆዳውን በደንብ አርጌ ጸጉሩን እንትን በቢላዋ ነበር እየፋኩኝ አጥቤው የነበረው ማለት ነው። በደንብ አድርገን ማጠብ አለብን። ሎሚ ካለን በሎሚ ብዙም እንደ ሀገራችን ዶሮ አይደለም። የሀገራችን ዶሮ እንትን ይላል በጣም ስለሚሸት በሎሚ በምናምን በደንብ ተደርጎ ይሄ እንኳን የዛን ያህል ስለሚያስቸግር የፍሪ ስለሆነ ማለት ነው። ከዛ ብረት ድስቱን እንደዚህ እየከደኩኝ ነበር፣ ቀስ አድርጌ እሳቱን ቀንሼ ነበረ እንትን ስለ ነበረው ቀላ እስከሚድል ድረስ እየገለባበቱኝ ከነጭ ሽንኩርቱና ከቀይ ሽንኩርቱ ጋር እንዲዋሃድ በደንብ ጣዕም እንዲኖረው በጣም ጣዕም እንዲኖረው ነበር እንትን ስለ የነበረው። ከዛ በደንብ እንደዚህ እያማሰልኩኝ እንትን ብላለሁ ማለት ነው፣ ቀላቅለዋለሁ። ከዛ በመቀጠል የሚያስፈልጉ ቅመማ ቅመሞችን እናደርጋለን ማለት ነው። ብዙ አይነቶች ቅመሞች አሉ ከውጭ የሚገዙ ማለት ነው። እና እኔ ግን ብዙ ጊዜ የምጠቀመው ባህራትና የህንድ ቅመም ነው የምጠቀመው ማለት ነው። ካሪ ወረቅ እንዲህ እና ከዛ ካሪ የህንዶሽ ቅመም እሱ በጣም ነው የሚያጣፍጠው ማለት ነው። በጣም ያጣፍጠዋል ብለን ግን ብዙም አናደርግም። ትንሽ ብዙ ስናደርግ ደግሞ የመማረር እንትን ነገር አለው ማለት ነው። እና ከዛ ማንኪያዋ ትንሽ ስለሆነች አንድ 4 ማንኪያ ነው ያደረኩት ቢዛ ራት። ከዛ በመቀጠል ደግሞ ካሪ አድርጌያለሁ። ከዛ በመቀጠል ደግሞ ጥቁር አዝሙዴን አደርጋለሁ ማለት ነው። ጥቁር አዝሙድ ፍልፍል ሀር ማለት ነው። ከዛ እነዚህ ደቃቃ ቅጠል የምታዩት ደቃቃ ቅጠሉ የወረቅ ህንድ ነው። እዚህ ቤት አለና እሱን ቅጠሉን ቆራርጬ አስጥቼ አደራርቄ አደቃቅቄው ነው በእጄ እንደዚህ ሽት ሳረገው ድቅቅ አለ። ከዛ ከእንትን ነገር አስቀምጬ ገጥም ያኖራል ሽታው እንዳለ እሱ በጣም ነው የሚያጣፍጠው ማለት ነው። ከዛ በመቀጠል መጨረሻ ላይ ጨው እናደርጋለን። ጨው ካደረግን በኋላ እንከነዋለን ማለት ነው። እና ሰልሳል ማድረግ ከፈለጋችሁ ቀይ እንደሆንላችሁ ሰልሳል ታደርጋላችሁ። ሰልሳል ካልፈለጋችሁ ደግሞ ዝም ብላችሁ ባህራት ነው የምታደርጉት። ድንች ሰዎች ስለሚወደው ብዙ ድንች ስለሌለኝ አልጠበስኩም። ለራሱ ድንች ከፈለጋችሁ ለራሱ ድንች ትከታተፉና ትጠብሱታላችሁ ማለት ነው። ከሌለ ደግሞ ድንቹ እንደዚህ በወፍራራሙ ቆርጣችሁ እዛው ትከቱታላችሁ ማለት ነው። አብሮ ይፈላል ከዶሮው ጋር። ከዛ ሩዚንም እንደዚህ አጥቤ አስቀምጬ ነበረ። ዶሮዬ በዚህ መልኩ በስሎልኛል ማለት ነው። ከዛ ሽንኩርቱ እንዳይወጣ በዚህ በማውጫ አንዳንዷን ፍሬ እያደረኩኝ አውጣታለሁ ማለት ነው። አንዳንዷን ፍሬ እንደዚህ ውሃውን እያጠነፈፍኩኝ አወጣዋለሁ ማለት ነው። ሽንኩርቱ እና ነጭ ሽንኩርቱ አብሮ እንዳይወጣ ማለት ነው። በነገራችን ላይ ቲማቲም መጠቀም ትችላላችሁ። እኔ ግን ቲማቲም አልተጠቀምኩም። ብዙዎቻቸው ቲማቲም ትጠቀማለች። እኔ ግን ሰዎቹ አይወዱም ቲማቲም እና ባደርግበትም ቲማቲም ሲበሉ እንደዚህ ቲማቲሙን እያወጡ እየጣሉ እንኳን ቲማቲሙን እና ሽንኩርቱን ራሱ እያወጡ እንደዚህ በወፍራሙ የምታዩት በወፍራሙ ነው እኔ የምከትፈው ማለት ነው። ምክንያቱም እንዳያስቸግራቸው እያወጡ ነው ሽንኩርቱን የሚጥሉት ማለት ነው። ከዛ በዚህ መልኩ ሰብቃ አድርጌበታለሁ። ቀይ ነው የሚወዱት እነሱ ቀይ ዶሮ ማለት ነው። እና ሰብቃ አድርጌ ከዛ ከቀላቀልኩኝ በኋላ ከዛ በዚህ በዘይት ጠበስኩት ማለት ነው። ስጠብሰው ያው ለእናንተ አላሳየዋችሁም ምክንያቱም አልተመቸኝም ነበር በአንድ ስልኬ ስለሆነ የምቀርጸው። ከዛ ሮዜ በዚህ መልኩ በስሏል ማለት ነው።
ቆንጆ ሆኖ ነው የበሰለልኝ እውነት ለመናገር። ከዛ ከሳር አደረኩላቸው። ዶሮውን ደግሞ ከላይ ቁጭ ቁጭ አደረኩላቸው ማለት ነው። ሀሸዋ በዚህ አጋጣሚ መስራት ትችላላችሁ። እኔ ግን የሀሸዋ አቅራጥ ስለሌለኝ ሀሸዋ አልሰራሁም ማለት ነው። እና ድንቹን ይኸው እንደምታዩት አያችሁት ለውላው ማለት ነው። እና ከዛ ዶሮውን ካደረጋችሁ በኋላ ሀሸዋ ካላችሁ ሀሸዋ ሰርተ ደንጎ ይሄ ባቄላ የተነከረው ባቄላና እዛ ሽንኩርት ሰርሳ ቅመማ ቅመም አድርጋችሁ እንደዛ አድርጋችሁ መስራት ትችላላችሁ። ካልሆነ ቲማቲም ካለ ቲማቲም ሰልሳ ትሰራላችሁ ለራሱ ማለት ነው። ቲማቲሙን ከቃሪያ ጋር አድርጋችሁ እኔ ቃሪያ ቲማቲም አለ ቃሪያ ስለሌለኝ አልሰራሁም ማለት ነው። እሱማ ቢሆን ግን ደቁስ ቤት ስለነበረ በደቁስ አድርገው ነው የበሉት። ሰላጣም ስለነበረ ሰላጣ ሰርቼ በሰላጣ አድርገው ነበር የበሉት እና በጣም ቆንጆ በጣም የሚጥም ነበረ ማለት ነውና ከዛ በማግስቱ እንግዳ ይመጣል ተብዬ ለእንግዶቹም ስሪ እንደዚህ አይነት ተብዬ ለእንግዶቹም እንደዚህ አይነት ሙክቡስ ነበር ሰርቼ የነበረው ማለት ነው ቤተሰቦች።